ንጹህ ምንጭ የሰውነትህ መብራቱ ዓይንህ ነው በሚል ርዕስ ነው የምንማረው ዛሬ። የሰውነትህ መብራቱ በሉ ዓይንህ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የምናገኘው ኃይለ ቃል ነው። በዚህ ርዕስ የምንማረው በቤተ ክርስቲያን ክህነት ያለውን ዋጋ አንድ እናያለን። ዓይን እንደምታውቁት እግዚአብሔር ከፈጠራቸው 10 ሕዋሳት መካከል አንዱ ዓይን ነው። ሕዋሳት ሲቆጠሩ 10 ናቸው። ሳይንሱ 5 ነው የሚለው። እኛ ግን በቤተ ክርስቲያን ሕዋሳትን 10 አድርገን የምንቆጥረው። አንደኛው አፋዊ፣ ውሳጣዊ፣ ውጨኛ ዓይን፣ ውስጠኛ ዓይን አለ። ብነ ክሌቲ አዕይንት 2 ዓይን አለን ይልና አሐቲ ዘውስጥ ወአሐቲ ዘአፍአ፣ አንዲቱ ውጫዊ አንደኛዋ ደግሞ የነፍስ ዓይን የምንላት ውስጣዊ ዓይን ነች ማለት ነው። እነዚህ ሁለቱም ለሰው አስፈላጊዎቹ ናቸው። በተለይ መንፈሳዊ ዓይን የነፍስ ዓይን የሚባለው ውስጠኛው ዓይን ለሰው እጅግ አስፈላጊው ነው ማለት ነው። ምን ማለት ነው? ሰው በስጋው ዓይነ ስውር ቢሆን የስጋ ዘመኑ እስኪያልቅ ድረስ ነው ዓይነ ስውር የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ነገር ሲያስተምር ዓይንህ ብታስትህ ካንተ አውጥተህ ጣላት ይላል። 2 ዓይን ኖሮህ በዚህ ዓለም ኖረህ ኋላ ደግሞ ገሃነም ለዘላለም ተጥለህ ከምትኖር በዚህ ዓለም 1 ዓይን ሆነህ ኖረህ ኋላ መንግሥተ ሰማያት ለዘላለም በደስታ ብትኖር ይሻልሃልና ይላል። ስለዚህ በማቴዎስ ወንጌል ምዕራፍ 5 ላይ የተገለጹት ሕዋሳት እምከመ ዓይንከ አሳተተከ፣ እግርህ ቢያስትህ፣ ዓይንህ ቢያስትህ፣ እጅህ ቢያስትህ ከአንተ አውጥተህ ጣላቸው የሚለው ውጫዊውን ነው ማለት ነው። ይሄ ውጫዊ እግር፣ ውጫዊ እጅ፣ የስጋ እግር፣ የስጋ እጅ፣ እነዚህ አጠቃላይ በውጭ የምናያቸው ሕዋሳት የሚፈርሱ የሚበሰብሱ እስከምንሞትበት ጊዜ ድረስ ያገለግሉ ናቸው ማለት ነው። ከዚያ በኋላ ያለው ሕይወት የሚመሰረተው በውስጠኛው ዓይን አይተን በሰራ ነው፣ በውስጠኛው ጆሮ ሰምተን በተገበር ነው። በዚያ ሕይወት ነው ማለት ነው። ጌታ ኃጥአንና ጻድቃንን በቀኝና በግራ ቆሞ ይጠይቃቸዋል አይደል? ምንድነው የሚላቸው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚላቸው በዚህኛው ጆሮ ሰምተው የውስጠኛው ጆሮ ከዚህ ሰምቶ ተቀብሎ ባለመተግበሩ ነው የሚፈረድባቸው ማለት ነው። ስለዚህ በሰው ልጅ ተፈጥሮ 2 ሕዋስ አለ ነው። እሱም ዓይን 2 ነው። 2 ስንል በግራና በቀኝ ያለውን እየቆጠርን ሳይሆን የውስጥና የውጭ ዓይን አለ ነው። ለሰው መጥፎው እውርነት የውጭው ዓይን በርቶ መንፈሳዊው ዓይን የጨለመ ከሆነ እሱ በጣም አስቸጋሪ ነው ማለት። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ሲያስተምር ከእናቱ ማኅፀን ጀምሮ ዓይነ ስውር የሆነ አንድ ሰው አገኘ። ያንን ሰው ምራቁን እንትፍ ብሎ ጭቃ ለውሶ ቀባውና ሄደ በፈሳሽ ውሃ ታጠብ አለው። ሄዶ ቢታጠብ ውጫዊ ዓይኑ በራለት። መተርጉማን በዚህ ላይ ምን ያሳያሉ? የዚያ ሰው ውጫዊ ዓይኑ በመታጠብ እንደበራለት መንፈሳዊ ዓይንም በመንፈሳዊ መታጠብ ይበራል ይላሉ። መንፈሳዊ መታጠብ አንዱ ንስሐ የምንለው ነው። ስለ ንስሐ በሰፊው በዚህ መድረክ ላይ ቀጣይ እንማራለን። ንስሐ ማለት አንዱ መታጠብ ማለት ነው። ውስጥን ማጠብ ማለት ነው። ንስሐ ማለት ሁሌ እየታጠቡ መኖር ማለት ነው። እና አንዳንድ ሰው ምን ይላል? ነገ ኃጢአት ልሰራ ለምን ንስሐ እገባለሁ ይላል። አንዳንዱ ደግሞ ነገ ኃጢአት ልሰራ ለምን ዛሬ እቆርባለሁ ይላል። እንደ እና ነገ ሊርብህ ዛሬ አትበላም? ነገ ሊርበን ዛሬ አንበላም እንላለን እንዴ? ነገ አሁን አቧራ ሊነካኛል ለምን እንታጠባለን ብለን ከናቧራችን እንውላለን እናድራለን? አናድርም። ሁሌም ስናደርገው ነው የምንኖረው አይደል?
ሁሌም በመታጠብ መንጻት አለ በስጋ። መንፈሳዊነትም እንደዚያ ነው። ያ ውጫዊ አይኑ በፈሳሽ ውሃ ሲታጠብ እንደነጻለት ፈሳሽ ውሃ ሰሊሆም የተባለው ከጌታ ጎን የፈሰሰው ሁሌ በቤተ ክርስቲያን ሲፈስ ቀዳ የሚኖረው ከጌታ ጎን የወጣው ማየገቦ ቅዱሱ ውሃ ከጌታ ጎን የወጣው ውሃ ነው ማለት ነው። ፈሳሹ ወንዙ ወደዛ ሄደህ ታጠብ ማለት ነገረ ክርስቶስን ተምረህ ቀራንዮን አውቀ ይሄንን ተምረህ በዚህ ታጠብ ማለት ነው። በክርስቶስ ከጎን በፈሰሰው ውሃ የታጠበ ሰው ውስጣዊ አይኑ ይበራል ማለት ነው። ውስጣዊ አይኑ ሲበራ ሞት እንዳለ ያውቃል። ሕይወት ጊዜያዊ ነው በስጋ ያለው ይሄንን ያውቃል። በዚህ ዓለም በሰራው በዘላለማዊ መንግስት ክብር እንደሚያገኝ ያውቃል። ባልሰራውም እንደሚጠየቅ ያውቃል። ብሩህ የሆነ ጨለማ የሌለበትን ጨለምተኝነት የሌለበትን ሕይወት ይኖራል ማለት ነው። እግዚአብሔር ብሩህ የሆነ ሕይወትን ለሁላችን ያድለን። ሰው በስጋ ቢታወር ዕውርነቱ መንግስተ ሰማያት እንዳይገባ አይከለክለውም እያለ ሲያስተምር፣ ነገር ግን ሕጉን ዘንግተው ሕጉን የማያነቡ በመንፈስ ዕውራን የሆኑ ሰዎች አሉ ሲል ምን አሉት ፈሪሳውያን? ንሕነኑ ዕውራን አሉት። ዕውራን የምትለው እኛን ነው አሉ። እኛንን ዕውራን አሉት። እና ጌታ ምን አላቸው ሲመልስላቸው? ዕውርነታችሁስ የስጋ ቢሆን ኖሮ ኃጢአት ባልሆነባችሁም ነበር። ነገር ግን ዕውርነታችሁ የእናንተ የመንፈስ ነው፣ ነፍሳችሁ ነች የታወረችው። ስለዚህ የታወረችው ነፍሳችሁ ስለሆነች የእግዚአብሔር መንግስት አታዩዋትም። የስጋ ዕውርነት ከመንግስተ ሰማያት ስለማይከለክል በስጋ ድሃ መሆን ከመንግስተ ሰማያት አያወጣም። በስጋ ችግረኛ መሆን ከመንግስተ ሰማያት አያወጣም። በመንፈስ ችግረኛ መሆን፣ በመንፈስ ህመምተኛ መሆን ግን ወደ እግዚአብሔር መንግስት ከመግባት ይከለክላል ማለት ነው። እግዚአብሔር በቸርነቱ ለመንግስቱ ያብቃን። አይንን ትንሽ ነገር ነው የሚበቃው። አስተውሉ። አይን እንደ እግር ቻይ አይደለም፣ እንደ እጅ ቻይ አይደለም። እየሰማችሁ ነው አይደል? እግር እሾህ ወግቶት እንቅፋት መቶት ደምቶ ይድናል አይደል? ይድናል። በአይን ግን እንደዚህ ያለ ነገር አለ የለም። እና ነቢዩ ዳዊት ምን ይለዋል ጌታን? እቀበኒ ከመ ብንተ አይን፣ እንደ አይን ብሌን ጠብቀኝ ይለዋል። ሰው የአይኑን ብሌን ይንከባከባታል አይደል? ምክንያቱም ትንሽ ነገር አይንን ስለምታጠፋ ማለት ነው። ይሄ ምንድነው የሚያስረዳን? የሰውነት መብራቱ አይንህ ነው ሲል የምግባራችን ውበቱ ሃይማኖታችን ነው ማለት ነው። ሃይማኖት የሌለው ምግባር አይን የሌለው ስጋ ነው ማለት ነው። ያ ደግሞ አካለ ጎደሎ በጨለማ የሚኖር ቀንና ሌሊትን የማይለይ ተብሎ ይነገራል። እንደዚሁም ሁሉ አማኝ ሆኖ ምግባሩ የአማኝ ካልሆነ ባለስራም ሆኖ ሃይማኖቱ ሐዋርያት ያስተማሩት የእግዚአብሔር ሃይማኖት ካልሆነ ብርሃን የሌለበት አዳራሽ፣ እንጀራ የሌለበት መሶብ ተብሎ ይገለጻል ማለት ነው። ለአይን ትንሽ ነገር ነው የሚበቃው፣ ለሃይማኖትም ትንሽ ነገር ነው የሚበቃው። አስተውሉ። ሃይማኖት አብ ወልድ መንፈስ ቅዱስ ብለን የምናምነው ነው። በትምህርት ሃይማኖት ውስጥ በወልድ በአንዱ ስንስት በአብ በመንፈስ ቅዱስ በሁሉም ነው የምንስተው። አይንን በትንሹ ትንሽ ነገር ቢነካት አካል ሁሉ ይጨልማል። ሃይማኖትም እንደዚሁ ናት ማለት ነው። ትንሽ ነገር የሚባል ነገር የለም በሃይማኖት። ሃይማኖት እንደዚህ ናት ማለት ነው። ምን ማለት ነው? አሪዎስ ወልድ ፍጡር ነው ሲል አብን እየካደ ነው፣ መንፈስ ቅዱስን እየካደ ነው። መናፍቃን በነገረ ማርያም ላይ ሲስቱ በወልድ እየሳቱ ነው፣ በመንፈስ ቅዱስ እየሳቱ ነው፣ በአብ እየሳቱ ነው። በመስቀል ላይ ስንስት በመስቀል ላይ ስላለው አስተምህሮ ስህተት የሆነ ነገር ስንናገር በክርስቶስ ላይ እየሳትን ነው ማለት ነው። ምክንያቱም መስቀሉ ክርስቶስ ለዓለም የተፈተተበት እንጀራ ሆኖ የተሰጠበት ጠረጴዛ ስለሆነ ማለት ነው። በቤተ ክርስቲያን ስንስት ከክርስቶስ ልደት በፊትም ከክርስቶስ ልደት በኋላም ባሉ ቅዱሳን ትምህርት ላይ ሁሉ ነው የምንስተው ማለት ነው። ስለዚህ አይን ትንሽ ነገር እንደሚበቃት ይህች ትንሿ አይን ትንሽ ነገር ስተት ቢገጥም ሰውነት ሁሉ ጨለማ እንደሚሆን የሃይማኖት ትምህርትንም በጥንቃቄ ልንማር ይገባናል ማለት ነው።
ተናጋሪ ሁሉ የሚናገረው አይደለም። የሃይማኖት ትምህርት የተማረ ከጉባኤ የዋለ ምስጢር ያደላደለ የሚያስተምረው ነው ማለት ነው። ስለዚህ ለዓይናችን እንደምንጠነቀቀው የዓይናችንን ብሌን ከሁሉ በላይ በልዩ ጥንቃቄ እንደምንይዘው ሃይማኖታችንንም እንደዚያ ልናይ ይገባናል ማለት ነው። የሰውነት መብራቱ ዓይንህ ነው ያለውን ደግሞ በሌላኛው ሊቃውንት ሲተረጉሙ ክህነት ነው ይላሉ። ሰውነት የተባለች ቤተ ክርስቲያን ናት። የሰውነትህ መብራቱ ዓይንህ ነው ሲል መብራት ለሰውነት ለአካሏ ለቤተ ክርስቲያን እግዚአብሔር መብራት አድርጎ የሰጠው ክህነትን ነው። ክህነት የምንለው እግዚአብሔር የባህሪው የሆነ ነው። እሱ ደግሞ ለደቀ መዛሙርቱ የሰጣቸው ነው። ክህነት የምንለው የባህሪውን ለደቀ መዛሙርቱ እጁን በራሳቸው ላይ ጭኖ የጸጋ አድርጎ ሰጣቸው። በዘር ያልሆነ በሐዲስ ኪዳን ያለው ክህነት በራሱ መንገድ የሚሄድ ነው። በማመን በመማር እና በመመረጥ የሚገኝ ክህነት ነው። ክህነት ግን ለእግዚአብሔር የባህሪ ገንዘቡ ነው። እሱን ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱ ቤተክርስቲያንን ሰበሰቡበት በክህነታቸው። ስለዚህ ምን እንላለን? ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ሐዋርያት እንላለን። ሐዋርያት በሰበሰቧት በአንዲት ምእመን እናምናለን እንላለን። ቋንቋቸው ተለያይቶ ሀገራቸው ልዩ ሆኖ በባህል የማይገናኙ ሲሆኑ በክህነት ግን ሐዋርያት አንድ ያደርጓቸዋል። እየሰማችሁ ነው? እንዴት አደራችሁ? ክህነት መብራት ነው ለቤተ ክርስቲያን። ስለዚህ አዳራሹን ጳጳሱ ሲባርከው ምን ይባላል? አዳራሽ ቤተ ክርስቲያን ይባላል። ከመባረኩ በፊት ምንድን ነው? የቤተ ክርስቲያን የህንፃ መሳሪያ ከሌሎቹ አዳራሾች ይለያል። ከመሬት የተገኘ ማለት ሁሉም በአልሙኒየም ቢገነባ በጥርብ ድንጋይ ቢገነባ ወርቅ ቢቀባ ሁሉም ከመሬት የተገኘ ነው። ተመሳሳይ ሌላ ቦታ ቢገኝ ያኛውን አዳራሽ ብለን ይሄኛውን ግን ቤተ ክርስቲያን የምንለው በክህነት ስለተባረከ ነው ማለት ነው። ስለዚህ ለቤተ ክርስቲያን ክህነት መብራቷ ነው። አሁን ኢትዮጵያ የዓለም ብርሃን የሚባል ትንሽ ስለነሱ እንገራቸው። አንድ ስሁት የሆነ አስተምህሮ አለ። ኢትዮጵያ የዓለም ብርሃን የሚባለው በቅርብ ጊዜ የተመሰረተ ቤተ ክርስቲያንን ለማፍረስ የሚሰሩ ሰዎች በውስጥ ሆነው ከመሰረቱት አንዱ እሱ ነው። ማሳያ ልንገራችሁ። ሐዋርያት በቀኖናቸው ስህተት ሲፈጠር ስህተቱን የፈጠረው ቄሱ ቢሆን ኤጲስቆጶሱ ይጠራውና ተመለስ ብሎ ይመክረዋል። መክሮት ካልሰማ ኤጲስቆጶሱ በክህነት አገልግሎት እንዳይሳተፍ ያደርገዋል። ጳጳሱ ስህተት ቢሰራ ፓትርያርኩ እና ሲኖዶሱ ጠርተው ጳጳሱን ከስህተትህ ተመለስ ይሉታል። እየሰማችሁ ማለት እምቢ ቢል ያ ፓትርያርኩ ሲኖዶሱን ይዞ ከክህነቱ ይሽረዋል፣ ከአገልግሎት ያግደዋል። የጳጳሳቱ አለቃ ፓትርያርኩ ክህደት ቢያስገኝ ሲኖዶሱ ፓትርያርኩን ይጠራዋል። ይጠራውና ይጠይቀዋል፣ ይመክረዋል። ትክክለኛው ትምህርት ይሄ ነው ይለዋል። ባይመለስ ያ ፓትርያርክ ያ ስብስቡ ሲኖዶሱ ያንን ፓትርያርክ አውግዞ ሌላ ፓትርያርክ ይሾማል ማለት ነው። ይሄ የሐዋርያት ቀኖና ነው። እንዴት አደራችሁ? ለምሳሌ ንስጥሮስ ሆኖ ቱርክ ወይም ኢስታንቡል የምትባለው የነበረ ነው። እሱ አባቶች ያላስተማሩትን የክህደት ትምህርት አስተማረ። ፓትርያርክ ነው። አንድ ቄስ አላወገዘውም። እሱ ክህደት ቢያስተምር በዘመኑ የነበሩት ምዕመናን እየሰማችሁ ነው? ልብ ብላችሁ ስሙ። ግብፅ ሄዱና ለቄርሎስ ነገሩት። ቄርሎስ በግብፅ ፓትርያርክ በሆነበት ዘመን በቁስጥንጥንያ ደግሞ ንስጥሮስ ነበር ፓትርያርኩ። ንስጥሮስ ክህደት ሲያስተምር የሰሙ ካህናትና ምዕመናን ግብፅ ሀገር ሄደው ለቅዱስ ቄርሎስ ንስጥሮስ እመቤታችን ማርያም የወለደችው አምላክ አይደለም ሰው ነው እያለ ያስተምራል ብለው ነገሩት። ከዚያ ቄርሎስ ደብዳቤ ጻፈለት። እንዲህ ሰምቻለሁ እውነት ነው ወይ ወንድሜ ብሎ አመስግኖ ጻፈለት። ከዚህ በኋላ ንስጥሮስ የቄርሎስን ደብዳቤ በበጎ ሳያይ ምን አገባህ ሃይማኖቴ እንዲህ ነው የሚል
በጎ ምላሽ ያልሆነ ለቅዱስ ቄርሎስ መለሰለት ማለት ነው። ከዚህ በኋላ ቄርሎስ በዙሪያው ያሉትን ሊቃነ ጳጳሳት፣ ኤጲስቆጶሳት ሰበሰበና ኤፌሶን ተገኘ ማለት ነው፣ ጉባኤ ለማድረግ ፓትርያርኩን ለመጠየቅ። ከዚያ ንስጥሮስ ሳይገኝ ቀረ ስብሰባው ላይ። ባይገኝም ንስጥሮስ ሃይማኖቱን የገለጸበት መጽሐፍ እና ቄርሎስ ለንስጥሮስ መጽሐፍ የክደት መጽሐፍ የሰጠው ምላሽ የሆነው ደብዳቤ ሁለቱ ተነበው ሊቃውንቱ ባሉበት ንስጥሮስ ተወገዘ ማለት ነው። ፓትርያርክ ስህተት ሲሰራ በዚህ መንገድ ይወገዛል። ኢትዮጵያ ያለው ብርሃን የሚባለው አንድ በሀገራችን ያሉ ታዋቂ እነሱ እንደሚሏቸው ያይደሉ አለቃ እያለው የሚባሉ ትልቅ ሊቅ አሉ። እሳቸው ካሁን ካሉት ፓትርያርክ በፊት የነበሩትን ብፁዕ ቅዱስ አቡነ ጳውሎስን አውግዘዋቸዋል። ሰውየው ሊቅ ናቸው አይደል? አለቃ እያለው ሊቅ ናቸው። ማዕረጋቸው ግን ቅስና ነው። አሁን እኔ እያስተማርኳችሁ ነው። ማዕረጌ ድቁና ነው። ዲያቆን ነኝ እኔ። አሁን ቄስ አይደለሁም። እሳቸው ቄሱ ይበልጡኛል። እሳቸው ቀድሰው አቁርበው አጥምቀው ሰውን ክርስቲያን ማድረግ ይችላሉ። እኔ ማስተማር ብቻ ነው የምችለው። ወደ ቤተክርስቲያን ማቅረብ ነው የምችለው። ቄስ ካለ ዲያቆን ሆኜ መቀደስ ይችላል። አለቃ እያለው ሊቅ ቢሆኑም ማዕረጋቸው ግን ቅስና ነው። ቄስ ወደ ላይ ኤጲስቆጶስን አያወግዝም፣ እንኳን ፓትርያርክን ማለት ነው። ቄስ ሊያደርግ የሚችለው ፓትርያርኩ ላይ ክህደት ካየ ለሲኖዶሱ ይጠቁማል። የዚያ ሲኖዶስ አልሰማህም ካለው ለአሃት አብያተ ክርስቲያናት ሄዶ ያመለክታል። ጉዳዩን ዓለም አቀፍ ያደርገዋል። አልሰማ ቢለው እንኳን ሊያወግዝ ይችላል። አሁንም ይጮሃል። ወደዚያ ወደ ህጋዊ መንገድን የሚከተለው የቁስጥንጥንያ የአሁኗ ኢስታንቡል የምትባለው ከተማ ነዋሪዎች ንስጥሮስ ክህደትን ሲያስተምር ተዋሉት። አልሰማ ቢል ግብጽ ሄደው እስክንድሪያ ለቄርሎስ ተናገሩ፣ ለኢየሩሳሌሙ ኤጲስቆጶስ ተናገሩ። በዚህ መንገድ ጉባኤ ተጠራ። የንስጥሮስ ክህደት ተወገዘ። አንድ ቄስ ፓትርያርክን ሊያወግዝ አይችልም። ስለዚህ አለቃ እያሌው አውግዘዋል ፓትርያርኩን። ስለዚህ ምን አሉ? በኢትዮጵያ ጳውሎስ ብፁዕ ቅዱስ አቡነ ጳውሎስ ከተሾሙበት ዘመን ጀምሮ ክህነት የለም። ክህነት ከሌለ ቤተክርስቲያን ምንድነች? አዳራሽ ነች። ክህነት ከሌለ ጸበሉ ምንድነው? ውሃ ነው። ክህነት ከሌለ ቁርባን አለ? ጥምቀት አለ? ጥምቀት ከሌለ ክርስትና አለ? በክህነት ተባርኮ ካልሆነ ውሃው ውሃ ነው አይደል? ማየገቦ ከጌታ ጎን የፈሰሰው ውሃ ይሆናል? አይሆንም። ስለዚህ በውሃ ደግሞ መነከር ክርስቲያን ያደርጋል? እንቁራሪት የት ነው የምትኖረው? አሳ የት ነው የሚኖረው? ውሃ ውስጥ ስለሚኖሩ የተጠመቁ ናቸው። ፈርዖን በምን ሰጥሞ ነው የሞተው? እና ፈርዖን ተጠምቆ ነው የሞተው። ክህነት ያለው ሰው ውሃውን አሐዱ አብ ቅዱስ ብሎ ሲባርከው እግዚአብሔር ለሐዋርያት የሰጠው የክህነቱ ሰንሰለት ካህኑ ድረስ ደርሶ ስለተሾመ የክርስቶስ ክህነት ስላለው ያ ውሃው ተለውጦ ከጌታ ጎን የፈሰሰ ቅዱስ ውሃ ይሆናል። በዚህ ምክንያት ሰው የሥላሴ ልጅ ይሆናል ብለን ነው የምናምነው ማለት ነው። ስለዚህ ክህነት የለም ሲባል ቤተክርስቲያን የለችም ማለት ነው። አዳራሽ ናት ማለት ነው። ክህነት የለም ሲባል ስጋው ደግሞ የለም ማለታችን ነው። ክህነት የለም ስንል ቁርባን የለም ማለታችን ነው። ስለዚህ ኢትዮጵያ ያለው ብርሃን የሚባለው ስሙት ነው አስተምሮ የምንለው ይሄ ነው። ክርስቲያኖች አይደሉም። ለምን? ክህነት የለም ስላሉ ማለት ነው። ክህነት ከሌለ ማን አጥምቆ ክርስቲያን ያደርጋቸዋል? ማን አጥምቆ ያቆርባቸዋል? ማን ቤተ ክርስቲያንን ይባርካታል? እንዴት ዋላችሁ? የኢትዮጵያ ያለው ብርሃን ስህተት ይሄ ነው። ታዲያ ካህናቱ ጳጳሳቱ ነውር እየሰሩ እነሱን እንዴት እናድርግ ካላችሁ፣ ቆሬ የሚባል ሰው ነበረ። የቆሬ ልጆች ሄዱና አሮንን ክህነቱን ስጠን አሉት። እየሰማችሁ ነው አይደል? ከዚያ አሮን ምን አላቸው? ሙሴ ምን አላቸው? አይ የአሮን ክህነት የተገኘው ከእግዚአብሔር ነው፣ ራሱ እግዚአብሔር ይሹማችሁ እንጂ እግዚአብሔር አሮንን ሽሮ እናንተን ከሾመ አልቃወምም አላቸው።
ኋላ ቢጠይቁ እግዚአብሔር ሹመቱ ከእግዚአብሔር እንደማያገኙ ታወቁ። ምን አደረጉ? በጉልበት ስንት ነበረ ቁጥራቸው ወደ ቤተ መቅደስ የገቡት? 250 ናቸው አይደል? ማዕጠንት ይዘው 250 ሆነው ሊያጥኑ ገቡ። ሊያጥኑ ሲገቡ ሲያጥኑ እሳት ከሰማይ ወረደና የለበሱትን ልብሱን ሳይነካ ሰዎቹን አቃጠላቸው፣ አመድ ሆኑ። የለበሱት ልብስ ግን አልተነካም፣ ንጹህ ነው፣ አዲስ ነው። የያዙት ማዕጠንት ምንም አልሆነም። ይሄ ምን ያሳያል? ካህናት ላይ ነቀፋን ስንሰነዝር ክህነትን በሚያስጠላ መንገድ መሆን የለበትም። ምን ጵጵስና አለና አይባልም። በእውነቱ ምን ክህነት አለና አይባልም። ክህነት አለ፣ ጵጵስናም አለ። እስኪ አስተውሉ። ወደ ሀገራችን ጵጵስና ለማምጣት ስንት ነው የተደከመው? ለስንት ዘመን ነው ግብጽ ድረስ አባቶቻችን የተንከራተቱት? በጣም ደክመው ነው ጵጵስና ወደ ሀገራችን ያመጡት። ክህነትን በሀገራችን ካህናትን ለማብዛት ስንት ድካም ነው የተደከመው። ስለዚህ ካህናት የማይገባ ስራ ሲሰሩ ከሰማይ የወረደው እሳት ልብሳቸውን ሳይበላ ሰውነታቸውን እንዳቃጠለው ክህነታቸውን ሳንነቅፍ ይሄ ስራቸው ትክክል አይደለም ብለን ስራቸውን ከክህነታቸው ለይተን ልንነቅፋቸው ይገባል ማለት ነው። እንደምን አላችሁ? ስለዚህ ዓይንህ ታማሚ ከሆነ ምኑ ይታመማል? ሰውየው ሰውነቱ። የሰውነቱ መብራቱ ማን ነው? ዓይን። የቤተ ክርስቲያን መብራት የምንለውም ይሄ ስለሆነ ክህነቱ ስለሆነ ማለት ነው። አንድ ሰው ካህን የለውም ማለት በእውነቱ ከሆነ ካህን የለውም ማለት ገንዘብ የለውም እንደማለት አይደለም። ቤት የለውም እንደማለት አይደለም። ካህን የለውም፣ ንስሐ አባት የለውም ማለት ያ ሰው በእውነቱ ወደ እግዚአብሔር መሄጃ መንገድ የለውም እንደማለት ነው። እየቻለ ማለት ነው። እየቻለ ካህናት ባሉበት ሀገር ኖሮ የንስሐ አባት የሌለው ሰው በእውነቱ እግዚአብሔር የለውም ማለት ነው። ያ ሰው እግዚአብሔር የለውም ማለት ደግሞ ብርሃን የለውም፣ እረፍት የለውም ማለት ነው። ያለ እረፍት የሚሆን ያለ ብርሃን በጨለማ የተዋጠ ማለት ነው ያ ሰው። ስለዚህ ለሕይወታችን ብርሃን የሚሆኑን እግዚአብሔር ካህናትን ሰጥቶናል። ካህናትን ክህነታቸውን በግል ደክመው ከሚሰሩት ከክፉ ስራቸው ለይተን እንጠቀምባቸው ነው። እንደው አሁን እኛ እንደዚህ ያልን እንጂ ካህናቱን ማን ነው የሚያበላሽ? የከተማው ሰው አይደል? ማን ያበላሻል? የከተማው ሰው ነው ያበላሻል። እየደገሳችሁ ቆይችን ድገሙ አባጣጡ እያላችሁ በቃኝ ሲል በአፍረት ይዟቸው እነሱ እንደች ምን አላት አገልግሎት ነው ያደሩት ተጎርተዋል እያላችሁ ደግሞ ትቀርጻላችሁ። ትቀርጹና ደግሞ ትፖስታላችሁ። ታዲያ ማን ያበላሻል? ውድ የሆነውን ሰዓት ትገዙና ትሰጡናላችሁ። እናስረዋለን። ስናስረው ያው ታቦት ሸጠው ነው ይጣላችሁ። ደግሞ እናንተ ሙዳይ ውጣ ዘርፈው ትሆናላችሁ። እናንተ ናችሁ ያበላሻችሁ። ካህናትን አያያዝን እኮ ብዙ አትችሉም እኮ። ይሄም ሊታሰብበት ይገባል። እና ከካህን የተለየ ሰው ከእግዚአብሔር የተለየ ነው ማለት ነው። በክህነት ቤተክርስቲያን አዳራሽ እንዳትባል ቤተክርስቲያን የምትባል ስም አገኘ። በካህኑ ቡራኬ መንፈስ ቅዱስ በካህኑ አድሮ ህብስቱን ስጋ ያደርገዋል፣ ወይንም የክርስቶስ ደም ያደርገዋል። ውሃውን ከክርስቶስ ጎን የፈሰሰ ቅዱስ ውሃ ያደርገዋል። ክህነት ከሌለ ግን ይሄ ሁሉ የለም ማለት ነውና የሰውነታችን መብራቱ ዓይናችን እንደሆነ የግል የህይወታችን መብራቱ ክህነት ነው ማለት ነው። ወስብሐት ለእግዚአብሔር። ይቆየ